ትንሣኤና ሕይወት እኔ ነኝ አለ። የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። 157 ሰዎች ነው ያረፉት። ስጋቸው በዚህ ተቆርሷል፣ ደማቸው ፈሷል፣ አጥንታቸው ተከስክሷል። በሕይወተ ሥጋ የተረፈ አንድ ሰው አልነበረም። ከሞት በኋላም ባለው ሕይወት ከመቃብርም በኋላ ባለው ትንሣኤ አምላካችን እግዚአብሔር በቸርነቱ ለመንግስቱ ክብር ቢያበቃን ስራችን ምስጋና ነው። የ35 ሀገር ዜጎች ናቸው በአንድ መቃብር የተቀበሩት። ወገኖች አስተውሉ። ይሄ ቤተ መቅደስ የሐዘን ማስረሻ ነው፣ የእንባ ማበሻ ነው። እንዲሁ ማለፍ የለብንም። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ሁላችንም መንገደኞች ነን። ሩቅ አላሚ ቅርብ አዳሪ ይባላል። የአንዲት ቤተክርስቲያን ልጆች ነን። ስለዚህ አንጣላ፣ አንባላ፣ አንለያይ። እንደዚህ ወተን ነው የምንቀረው። ዳችሁ በቸርነቱ ሳይገባን የኃጢአታችንን ብዛት የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በዚህ በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። መጽሐፍ አሕዛብ ሁላችሁ እጆቻችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ ተብሎ በዳዊት መዝሙር 46 ቁጥር 1 ላይ ተመዝግቧል። እስቲ ባካችሁ ይሄንን ያሳየንን አምላካችን እግዚአብሔርን በደንብ አድርጋችሁ ወደ ወንጭ በጭብጨባ ሴቶች በእልልታ አመስግኑ። ለአምላካችን ለእግዚአብሔር ከምንሰዋቸው መስዋዕት መካከል አንዱ የምስጋና መስዋዕት ነው። ከሞት በኋላም ባለው ሕይወት ከመቃብርም በኋላ ባለው ትንሣኤ አምላካችን እግዚአብሔር በቸርነቱ ለመንግስቱ ክብር ቢያበቃን ስራችን ምስጋና ነው። እንደ ብርሃናውያኑ፣ እንደ ሰማያውያኑ፣ እንደ እሳታውያኑ፣ እንደ ቅዱሳን መላእክት ምስጋና ነውና ይሄንን ያሳየንን ለዚህ ቀን ለዚህ ክብር ያበቃንን አምላካችን እግዚአብሔርን በደንብ አድርጋችሁ አመስግኑት። አምላካችን እግዚአብሔር ምስጋናችንን ይቀበልልን። በድጋሚ ለወንድማችን ለመምህር ባህሩ አምላካችን እግዚአብሔር ቃለ ሕይወት ያሰማልን። ቤተ ክርስቲያንን የሚያገለግልበትን ጸጋ ከረጅም ዕድሜ ጋር አምላካችን እግዚአብሔር አብዝቶ ያድልልን። ምናልባት ብዙ ማለት አልፈልግም። እንደው ግድ ስለተባልኩ ስለታዘዝኩ ነው የምቆመው። ለሁሉ ጊዜ ከእናንተ ጋር አለው። እግዚአብሔር እንደፈቀደ አገለግላችኋለሁ። ግን ጥቂት ነገር የዕለቱን ነገር አስመልክቶ ከኋላም ትንሽ ነገር አንስተን እንመለከትና እንጠቀልለዋለን። እስቲ ከኔ ጋር በሉ የእግዚአብሔርን ቤት ቅዳሴ በሉ። በደስታ አደረጉ። መጽሐፈ ዕዝራ ምዕራፍ 6 ቁጥር 16። ይህንን ኃይለ ቃል ያነሳሁት አሁን ያለንበት ጊዜ በዚህ ስፍራ የዚህን በእናታችን በእመቤታችን በቅድስት ልደተ ማርያም ስም የታነጸው ሕንፃ ቤተ መቅደስ ትላንት በብፁዓን አበው ሊቃነ ጳጳሳት ተባርኮ ዛሬ ቤቱ ቤተ መቅደሱ በቅዳሴ እየከበረ ያለበት ቀን ስለሆነ ነው። በደንብ እንድትሉ ትፈልጋለሁ። የእግዚአብሔርን ቤት ቅዳሴ በሉ። በደስታ አደረጉ። የእግዚአብሔርን ቤት ቅዳሴ በምን አደረጉ? በደስታ አደረጉ። በደስታ ያደረጉት የእግዚአብሔርን ቤት ምንድነው? ቅዳሴ። በደንብ አድርጋችሁ ደስታችሁን ግለጡ አለ እግዚአብሔር። ይሄ ቃል አስቀድሞ የተነገረው በዘሩባቤል ዘመን 46 ዓመት ፈይቶ ስለተሰራው ቤተ መቅደስ ነው። በየጊዜው ከዚያ በኋላ በብሉይ ኪዳንም በአዲስ ኪዳንም ቤተ ክርስቲያን በአዲስ ኪዳን እየታነጸ
ሲያልቅ በዋዜማው ይባረካል። ደግሞ በዕለቱ እንደዚህ ቤቱ በቅዳሴ ይከበራል። ከዚህ የተነሳ ነው ቤቱ በቅዳሴ የከበረበት ስለነበር። ትላንት ዋዜማ ነው። ሊቃውንቱ እንደ መላእክት ማህሌቱን አድረዋል። ጠዋት ደግሞ በኪዳንና በቅዳሴ ቤቱ ከብሯል። አሁን ታቦተ ሕጉ ደግሞ ወጥቶ እየባረከን ነው። ይሄ የእግዚአብሔር ፈቃድ ነው። ቤተ መቅደሱም ቀድሞ እንዲሰራ ያዘዘ የፈቀደ አምላካችን እግዚአብሔር ነው። በመካከላቸው አድር ዘንድ መቅደስ ይስሩልኝ ነበር ያለው። በዚህ በኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ የተመዘገበ ኃይለ ቃል ነው። የመጀመሪያው ሕንጻ ቤተ መቅደስ ከድንኳን ነበር የተሰራው። ደብተራ ኦሪት ይባል ነበር። የመገናኛ ድንኳን ይባል ነበር። ተንቀሳቃሽ ነበር። በየስፍራው እየወሰደ ሊቀ ነቢያት ሙሴ ይተክለው ነበር። እስከ ሶሎሞን ዘመን ድረስ የድንኳን ቤተ መቅደስ ነበር። በሶሎሞን ዘመን ቋሚው ሕንጻ ቤተ መቅደስ 20 ዓመት ፈይቶ ተሰራ። ከዛ ቤቱ በቅዳሴ ተከበረ። በኃጢአታቸው ምክንያት ፈረሰ። እንደገና በዘሩባቤል ዘመን 46 ዓመት ፈይቶ ሶስተኛው ሕንጻ ቤተ መቅደስ በብሉይ ኪዳን ተሰራ። ከዚያ በሐዲስ ኪዳን በፊልጶስ ከተሰራው የመጀመሪያው ሕንጻ ቤተ ክርስቲያን በፊልጵስዩስ ከተሰራው በእመቤታችን ስም ከተሰየመው ቤተ ክርስቲያን አንስቶ እስካሁን ድረስ ብዙ አብያተ ክርስቲያናት የታነጹ ቤታቸው በቅዳሴ እየተከበረ ነው። ይህም ደግሞ አሁን አንዱ ነው። ከዛሬ 6 ዓመት ከ11 ወር በፊት ዛሬ የካቲት 1 2018 ዓመተ ምህረት ነው። አደጋው በዚህ ስፍራ የደረሰው 2011 ዓመተ ምህረት መጋቢት 1 ቀን ነበር። ሁላችን እንደምናውቀው አንድ የኢትዮጵያ አየር መንገድ የሆነ ባለሳሳት የበረራ ቁጥሩ 332 የሆነ ከአዲስ አበባ ተነስቶ ወደ ኬንያ ናይሮቢ የሚጓዝ አይሮፕላን ነበር። 6 ደቂቃ ነው የተጓዘው። 6 ደቂቃ እንደተጓዘ በዚህ ስፍራ ተከሰከሰ። በውስጡ የተሳፈሩት 157 ሰዎች ነው ያረፉት። ስጋቸው በዚህ ተቆርሷል። ደማቸው ፈሷል። አጥንታቸው ተከስክሷል። በሕይወተ ሥጋ የተረፈ አንድ ሰው አልነበረም። ከ35 የተለያዩ ሀገር የመጡ ተጓዦች ነበሩ። የ35 ሀገር ዜጎች ናቸው በአንድ መቃብር የተቀበሩት። ወገኖች ያስተውሉ።